አሁን ገዛን ሰው እሱ እያተመንቶና ነው የሚያውቀው። እንግዲህ ቀለምኛ ባናረግበት ይሄ ህትመቱ እንደማለት ነው። አምጡ እዚህ ነው የሚጥሉ ፍሎረሰንት አለው ራሱ ከዛኛው ወጪ ነው ራሱ እዛ ውጪ ክምር ያለውን እየተገፋ ነው። እዚህ ጋር ነገር ለመስራት ቀስ እያለ ማለት እዚህ ምን አይነት ስራ ይሰራል? ቀስ እያለ ማለት አሁን እኛ ለማስረዳትም ሰው ሲመጣ ይሄ ነገሩን ፕሌት ታስራለህ፣ እዚህ ጋር ስራ ትሰራለህ። እንደዚህ አድርገህ የዛኔ ልክ እዚህ ውስጥ የሚሰራው ነገር ነገር ቀይር የለ እዚህ ጋር ስሙዝ አይደለም። ይሄ ሪቨርስ ፎርዋርድ ገና ፈታታት አጀስት ለማድረግ አሁን ፕሌቱን አጀስት የምታደርገው እንደዚህ ነው። ይሄን ነገር መክፈት የሚጠበቅብን ወረቀት ምናምን ሲይዝ ነው ወይስ አይደለም? ወረቀት ታች ነው። ፕሌት ይቺ ፕሌቷ እቺ ትቀየራለች። ፕሌታችሁ እቺ ነች። አሁን እየተሰራ ያለው ይሄ ነው እንደማለት ነው። ባይዘዌ እንትን እንዳይል በባዶ እንዳይሄድ ዘይት ላው ላይ ያደረገ ነው። ስለዚህ ይሄ የሚሰራው እንትን የሚታተመው ነገር ነው ማለት ነው። የሚታተመው ነገር የምትፈልጉት ስራ እንደማለት ነው። ፕሌቱ ይሄው ፕሌቱ እዚህ ጋር ሌላ ፕሌት በደንብ አሳያችኋለሁ። ፕሌቱ ይሄ ነው ያለው ነገር እዚህ ጋር ለመቀያየር ነው። ይሄ ነው ማለት ፕሪንት የሚደረገው ይሄ ነው። ፕሪንት የሚደረገው በቃ ይሄ ነው። ከዛ እዚህ ጋር ፕሌቱ እዚህ ላይ ትታሰራለች። ፕሌቷ ፎርዋርድ ሪቨርስ ዛት ሚንስ እቺ ፕሌቷ ነች። እቺ ነው እንደዚህ ባደረገው ትወጣለች። አያስ ሲወጣ ፕሌቷ እቺ ማለት ነች። ፕሌቷ እቺ አያስ ኦኬ ውጭ አለ እዚህ ፕሌት አሳያለሁ። ይሄ ማሰሪያው ስለሆነ እቺ ማለት ነች። እቺ ነች እዛ ውስጥ ያለችው። አሁን እቺ ልቀይር ግን እቺን እዚህ ማተመው ይሄ ከሆነ ይሄ ቴክስቱ ነው። ይሄ እንትን ነገር ነው፣ ፒክቸር ያለው ነገር ነው። እንደ ስራክ ነው። ብዙ ነው የሚኖራችሁ እንደ ፔጁ ማለት ነው። እነበላውን ይሄ ፔጅ 10 ምናምን 12 ምናምን ይላል። ብዙ ነው የሚኖራችሁ እዚህ። መጨረሻ ላይ ለመቀየር እዚህ ጋር ትመጣለህ። ፕሌትን እዚህ ጋር መተህ ነው የምትቀይረው። እያገለባበጥክ ማለት ነው። እያገላበጥክ በዚህ በእነዚህ በማኑዋል በፎርዋርድ እና በሪቨርስ ወደ ኋላ እና ወደፊት እያደረግን በሌላ ወደ ኋላ ወደፊት ያለ ፕሌትን አጀስት ያደርጋለህ። መጨረሻ ላይ አሰርክ ተብሎ ይታሰብ ታጸደዋለህ። ይጸዳል። ይሄ እንዳልጠቅላላ ማለት ነው። ለምሳሌ አንድ ፕሌት 6 ፔጅ ሊሆን ይችላል የሚይዘው ምናምን አይደል? እንደየጽሁፉ ነው። ስለዚህ ብዙ ፕሌት ነው የሚኖረው ማለት ነው። ብዙ ፕሌት እንደሰራችሁ እንበላውን 200 ፔጅ ያለው ነገር ብሰራ ብዙ ነው የሚሆነው ፕሌት። እውነት ነው። ትንሽ ፔጅ ደግሞ ቢሰሩ ደግሞ ልክ እንደዛው አንድ መመረቂያ ነገር አሁን እንትኖች ስትሰሩ አንድ አይነት ይሆንና ስማቸው ብቻ የሚቀየረው ትክክል ነው። ለምሳሌ የመመረቂያ ሰርተፊኬት እና መጽሔት ነገር ሲሆን መጽሔት ቢሆን አሁን አንድ ፕሌት ነው ማለት ነው። ትክክል ነው። መጽሔት ቢሆን አሁን ይሄ ፕሌት ራሱ እንዲተከፍሉ ሁለት ነገር ብቻ ነው የሚችለው። ትልቅ አይደለ? እንደዚህ ሲከፈት ሁለት ነው የሚችለው። እሱ ፒሲ ላይ ተስተካክሎ ፕሌት ሆኖ ነው እዚህ የሚደርሰው። እዚህኛው ውስጥ አሁን በዲጂታል ፊድ የምታደርገው ነገር የለም። እዚህ ፕሌት ሆኖ ነው የሚመጣው። ይሄ ልክ ማስ የሆነ የፋብሪካ ስራ ነው ማለት ነው። ፕሌት ታስሮ ነው እዚህ ጋር የሚሰራው። ከዛ መጨረሻ ላይ ታጸዳዳለህ። የማጸዳዳት ስራ አለ እዚህ ጋር የምታጸዳዳቸው የምታጠብቅበት። ከዛ ቀለም እዚህ ላይ ነው የሚሆነው። ቀለም እዚህ ላይ ይሆናል። ልክ ስታስነሳው ነው ራሱ ቀለም የሚወስደው። እነዚህ ቀለም መክፈቻዎች ናቸው። ቀስ እያለ እንዲወስድ በብዙ እንዲወስድ እያወጣ እያየ ነው ባለሙያው ቼክ የሚያደርገው ማለት ነው። እያወጣ ቀለሙ ቼክ እያደረገ መብዛትና ማነሱ መጨረሻ ላይ ይሄ ማለት የእንትን ማስቀመጫ ወረቀት ማስቀመጫ ይወርዳል ታች ከፍዝቅ ይሄ ይሞላል። ብዙ ወረቀት ነው የሚሰራው። ስለዚህ ወደ ታች ዝቅ ይላል። መጨረሻ ላይ ይሄ
እግር አለው። አንድ ሪዘርቭ አለው መቀየር ያዛ። እሺ ለምንድን እዚህ ላይ ወረቀት የተጫኑ አውርደህ አይደለም ንጹህ ሌላ ታስገባለህ። ይሄን ወደዛ ተወስደ መቀየር ያለው ማለት ነው። ይሄ እዚህ ላይ ቁጭ ነው። ይሄ እዚህ ላይ ትመስ ጀመር። ይሄን ዘግተህ ትጀምራለህ ማለት ነው። እሺ ወደ ፕሌት እኔ አሁን ወደዚህ ለመቀየር ወይም ፕሌቱን የምናዘጋጀው ምን ላይ ነው? አንድ የሆነ እንደ ኢንትሮዳክሽን ነገር ልንገራችሁ። ጠቅላላ ፕሌቷ ብቻ ይለያል ከዚህ ማሽኑን ነውና ፕሌቱ የሚመጣበት ሜካኒዝም ማለት ነው። ከሶፍት ኮፒ ወደ ፕሌት የምታደርግበት እሱን ነው